ዛሬ ማሳያችሁ የኤችፒ ትንሽ የቆየ ላፕቶፕ ነው። ትንሽ ቢቆይም ግን በጣም የሚያስጠቅምና የቢዝነስ ክላስ የሚባል ላፕቶፕ ነው። መጀመሪያ ማሳያችሁ ቦርሳው ነው። ይህ ቦርሳ ላፕቶፖችና የተለያዩ እቃዎችን ለመያዝ ይመቻል። ከፊት ለፊት ላይ ትንሽዬ ኪስ አለችው። ስልካችሁንና አነስ የሚሉ እቃዎችን ለማስቀመጥ ይመቻል። የኤችፒ ራሱ ቦርሳ ነው። እዚህ ትልቁ ኪስ ደግሞ ላፕቶፓችሁን ማስቀመጥ ትችላላችሁ ማለት ነው። ላፕቶፑ በጣም ከባድ ነው እና ትልቅ ስለሆነ በሆነ ቦርሳ መያዝ ይጠበቅባቸዋል። እንደምትመለከቱት ይሄኛው ኤችፒ ፕሮቡክ 450 የሚባለው ነው። ትንሽም ከሱ ሊለይ ይችላል፣ ግን ይሄኛው ከሱ ጋር ተመሳሳይ ነው። ቻርጀሩም የላፕቶፕ ቻርጀሮቻችሁን እዚህ ውስጥ መክተት ትችላላችሁ። ቦርሳውን ላሳያችሁ የፈለግኩበት ምክንያት እነዚህ ላፕቶፖች ብዙ ጊዜ ቦርሳቸው እየተቀየረ መጥቷል። አሁን በጀርባ የሚታዘል ቦርሳ ላይ ነው ሰዎች ላፕቶፓቸውን የሚይዙት እና እነዚህኛው ደግሞ በጣም ቀለል የሚሉ ናቸው። ስለዛ ላፕቶፕ ካላችሁ ከእንደዚህ ቦርሳ ጋር አሪፍ ናቸው ማለት ነው። ወደ ላፕቶፕ ስንመለስ በእንደዚህ ቻርጀር ነው ቻርጅ የሚያደርገው። እንዲሁም ደግሞ ታይፕ ሲም ይጠቀማል። ብዙ ፖርቶች አሉት ይህ ኮምፒውተር፣ እሱም በደንብ የምናየው ይሆናል። እንደምታዩት ፊት ለፊት ላይ ቆሽሿል፣ ትንሽ አዲስ አይደለም። እንደዚህ ላፕቶፖች አሁን ላይ አዲስ አይገኙም። ካምፓኒው ራሱ ማምረት ስላቆመ ማለት ነው። ዩዝድ ነው የምታገኙት። ለተማሪዎች ምናምን በርካሽ ሊሸጡ ይችላሉ። እንደውም እንደምታዩት እዚህ ጋር በጣም ብዙ ፖርቶች አሉት። እንዲሁም ከፍታችሁ ስታዩት ትንሽ እንደጠበቃችሁት ላይሆን ይችላል። ላዩ ላይ የሚለይ ነገር አለው። እንዲሁም ከጀርባው አየር እንዲያገኝ ማለት ነው። በጣም ሂት ስለሚኖር ስትጠቀሙ ወይም ጌም ስትጫወቱ በጣም ክፍት ቦታዎች አሉት። ስከፍቱት ምንም አያስቸግርም። ቀጥ ብሎ የሚከፈትላችሁ፣ ድጋፍ መስጠት አያስፈልጋችሁም ማለት ነው። ስከፍቱት ያስደነግጣል ያልኳችሁ የስክሪኑን ጥበት ነው። እና እዚች ጋር ፖርቶቹ ማየት ትችላላችሁ። እዚህ ጋር የቻርጀሩ አለ። እዚህ ጋር አየር እንዲያስወጣ የተለያዩ ፖርቶች አሉት። እንዲሁም እዚህ ጋር አንድ ኤችዲኤምአይ እና አንድ ዩኤስቢ አለ። ታይፕ ሲም አለ። እዚህ ጋር የሚታያችሁ ከሆነ በታይፕ ሲ ቻርጅ ማድረግ ትችላላችሁ። ፈጣን ትራንስፈር ከፈለጋችሁ ዳታም በዚህ ይቻላል። እንዲሁም ደግሞ ኢንተርኔት በኬብል መጠቀም ከፈለጋችሁ ይቻላል። በዚህም አርጄ 45 አለው። ሁለት ፍላሽ እና ሲዲ መጠቀም ትችላላችሁ። ሲዲ ያላቸው ኮምፒውተሮች በጣም እየጠፉ ነው። ይሄኛውንም ከስንት አንድ ብታገኙ ነው። ኮምፒውተሩን ጥግ ላይ ስትመለከቱት በጣም ወፍራም የሆነ ቤዝሎች አሉት። ይህ ደግሞ ትንሽ አንዳንድ ሰዎች ላይመቻቸው ይችላል፣ ግን ያው ሆም ብለው ያደረጉት እንደዚህ ወይም ፈልገው ነው ማለት ነው። እነዚህ አይነት ኮምፒውተር የሚሰራው በጣም ኮምፒውተራቸው ሊወድቅባቸው ወይም ሲፈጥኑ ማይሆን ቦታ ላይ ያስቀምጡት ለሚችሉ ሰዎች ስለሆነ ብዙ ጊዜ ወፋፍራም የሚቀመጥለት በጣም እንዳይጣልና እንዳይሰበር ነው ስክሪኑ። ስለዛ በጣም አሪፍ ነው ማለት ነው። እና እንደዚህ አይነት ስክሪን ካላችሁ እናንተም የስክሪኑ ጥግ ላይ ያለው ወፍራም ቤዝል እንደ አድቫንቴጅ ማየት አለባችሁ ማለት ነው። ከሱ አልፎም በጣም አሪፍ የሆኑ ነገሮች አሉት። እዚህ ጋር እንደምትመለከቱት ፕሮቡክ ነው ይሄኛው። ፕሮቡክ ብሎ አስቀምጠውልናል። ኪቦርዱ በጣም ሰፊ ነው። አንዳንድ ላፕቶፖች ተጨማሪ ኪቦርድ አላቸው፣ ወይም ከጥግጥጋቸው ላይ የነምበር ኪ ተጨማሪ አላቸው። እሱ ደግሞ ለካልኩሌሽን እንዲመች ነው። ስጽፉበት ደግሞ ይህ ኮምፒውተር በጣም ነው የሚመቸው። እንደኔ ፈጣን ጸሐፊ ከሆናችሁ በጣም ይህን ኮምፒውተር ትወዱታላችሁ ማለት ነው። በፍጥነት እንዴት ነው የሚጽፈው እያላችሁ ከሆነ ደግሞ የሰራሁላችሁ ቪዲዮ አለ። በጣም እየፈጠንኩ ላይሆን ይችላል፣ ግን 62 ወርድ ፐር ሚኒት ነው የምጽፈው። 80 ወርድ ፐር ሚኒት የምጽፉ ከሆነ ደግሞ ፕሮፌሽናል ናችሁ ማለት ነው። እና በፍጥነት መጻፋችሁን እንዳትረሱ። እና ይህን ኮምፒውተር የወደድኩለት ሌላው ነገር ዌብ ካሙ ወይም ካሜራው አሪፍ የሆነ ጥራት ያለው ካሜራ ነው። በላይት የምትጠቀሙት ከሆነ ወይም ፀሐይ ባለበት ቦታ ላይ አሪፍ የሆነ ጥራት አለው። ዌልፔፐሩንም አስተካክየው ነው እንጂ በማያምር ዌልፔፐር ይህ ኮምፒውተር በጣም ነው የሚያስጠላው። ስለዛ ማስተካከላችሁ እንዳትረሱ። ኮምፒውተሩን ፎርማት ካረጋችሁ ደግሞ ብራይትነሱ ይበላሻል፣ ወይም አይጨምርም አይቀንስም ብራይትነሳችሁ። ስለዛ አፕዴት ማድረጋችሁ እንዳትረሱ፣ ድራይቨሩን ማለት ነው። እኔም አፕዴት አድርጌው ነው ብራይትነሱን መጨመር መቀነስ የቻልኩት ማለት ነው። ባትሪውም በጣም አሪፍ ነው። ብዙ ሰዓት ጌም የተጫወትኩበትና ፊልም እያየሁበት በጣም ብዙ ሰዓት ቆይቶልኛል። የሚጠቀመው ስፔኮቹን ስነግራችሁ ደግሞ እዚህ ጋር የሚጠቀመው ዊንዶውስ 10 ነው። እንዲሁም 8 ጂቢ ራም አለው። በጣም አሪፍ ነው። እስከ 16 ጂቢ ራም መጨመር ትችላላችሁ። ኤችፒ ይህን ሞዴል ከገዛችሁ ባትሪውም አሪፍ ነው፣ ራሙንም መጨመር ትችላላችሁ። ለዛ ብዙ አድቫንቴጅ አላችሁ ማለት ነው። ስቶሬጁ በአጠቃላይ 1 ቴራባይት ነው፣ ግን በሁለት ይከፍላቸዋል። በኤስዲዲ እና በኤችዲዲ ነው። ኤስዲዲ ውስጥ ኦፕሬቲንግ ሲስተሙን ታገኙታላችሁ። ስለዛ ኦፕሬቲንግ ሲስተሙ እዛ ውስጥ ስላለ በጣም ፈጣን ነው ማለት ነው። ልክ ኮምፒውተሩን ስታበሩት በፍጥነት ነው ሎድ የሚያደርግላችሁ። ስለዛ ባንዴ ይበራል ማለት ነው። ኤችዲዲ ብቻ ቢሆን ቀስ ይልባችሁ ነበር። ለጌምም አሪፍ ነው። አሪፍ የሚባሉ ጌሞችን መጫወት ትችላላችሁ። ይሄኛው ጂቲኤ 4 ነው። ጂቲኤ 5 ግን ሊያጫውተኝ አይችልም፣ ግራፊክስ ካርዱ የወረደ ስለሆነ ነው። ሌላው ነገሩ ግን አሪፍ ነው። ግራፊክስ ካርዱ ነው ትንሽ ዝቅ የሚለው እዚህ ላይ።
ስፒከሮቹ የሚገኙት አሪፍ ቦታ ነው። ኤችፒ ከሚለው ታች እዚህ ጋር ያሉት እንዳለ ስፒከር ናቸው። ጂቲኤ 4 ከዚህ ይሻል ነበር ጥራቱ። የዚህ ኮምፒውተር ግራፊክስ ካርዱ ትንሽ የወረደ ስለሆነ ነው እና ግራፊክስ ካርዱን እያሰባችሁ ከሆነ እሱ ብቻ ነው ትንሽ የሚቀንሰው። ከዚህ ሌላ ግን ሌሎች ጌሞችን በተሻለ ጥራት ልትጫወቱ ትችላላችሁ ማለት ነው። Welcome to the city of Fairhaven. They are the most wanted. ይሄኛው 2013 የወጣ ኒድ ፎር ስፒድ ሞስት ዋንትድ ነው። በአሪፍ ጥራት ልትጫወቱ ትችላላችሁ ማለት ነው። ሌሎችን ነገሮችን በተሻለ ስሙዝ የሆነ መልኩ ልትጠቀሙ ትችላላችሁ። መልቲታስኪንግ የምትጠቀሙ ከሆነ ብዙ አፖችን በአንድ የምትከፍቱ ከሆነ ለሱ በጣም አሪፍ የሆነ ኮምፒውተር ነው። ብራውዝ የምታረጉም ከሆነ ከ10 በላይ የሆኑ ታቦችን ክሮም ላይ መክፈት ትችላላችሁ። እሱን መጠቀም ትችላላችሁ ማለት ነው። ከዚህ ባለፈ ምን እንደምታስቡ ስለዚህ ኮምፒውተር ኮመንት ላይ አሳውቁኝ። ምን እንደምታስቡ መወያየት ይኖርብናል ኮመንት ላይ ማለት ነው። ስንትስ ይገባዋል ዋጋውን የሚለውን አሳውቁኝ ማለት ነው። ፒስ